ሰበር መረጃ እስራኤል በየመን ዋና አየር ማረፊያ ላይ ጥቃት ሰነዘረች። የእስራኤል መከላከያ ኃይል የየመን ዋና አውሮፕላን ማረፊያ በሆነው ሰና አየር ማረፊያ ላይ የአየር ጥቃት የፈጸመ ሲሆን በጥቃቱ የሶስት ሰዎች ሕይወት አልፏል። የአየር መንገዱ ዋና ዳይሬክተር ካሊድ አልሼፍ ከፍተኛ ጉዳት ያስከተለ ነው ሲሉ ጥቃቱን ገልጸዋል። በጥቃቱ ሳቢያ ማንኛውም የበረራ አገልግሎት መቋረጡንም ተናግረዋል። በአየር መንገዱ ውስጥ የሚገኘው አዳራሽ የማኮብኮቢያና የማረፊያ ስፍራዎች እንዲሁም በሀውቲ ቁጥጥር ስር ነው ተብሎ የሚገመተው የወታደራዊ አውሮፕላኖች ማረፊያ ስፍራ ኢላማ መደረጉን አያይዘው ጠቅሰዋል። የእስራኤል ጦር በበኩሉ አየር መንገዱ የሀውቲ አማጺ ቡድን የጦር መሳሪያዎችና ኦፕሬሽኖችን ለማዘዋወር የሚጠቀም በት ማዕከል ነበር ሲል አስታውቋል። እንዲሁም ከቀናት በፊት የጸደቀው የጋዛ ሰርጥን የመቆጣጠር እቅድ ሲሳካ የመን ለፍልስጤም የምታደርገው ጥቃት ያበቃል ብሏል። በየመን የሚደገፈው የሀውቲ አማጺ ቡድን በእስራኤል አየር ማረፊያ ቤን ጉሪዮን ላይ ጥቃት መሰንዘሩን ተከትሎ ሀገሪቱ ያለፉትን 2 ቀናት የአጸፋ ምላሽ እየሰጠች ትገኛለች ሲል የዘገበው ሮይተርስ ነው።